ልጆቻችሁን ቆንጥጣችሁ አሳድጉ። ጥሩ በሰራን ሸረኛ ያስብን ነው። ሰውን ንግደል የሚል ሙዚቃ ቢኖረንስ ምን እንሆን ነበር? አንገዳደል እና ይቅርብን። ቁማር ነው ያልነው እኛ መልካም ነገር ይዘፈን ለእኛ እንደዚህ ኧረ አይመጣውም። እግዚአብሔር ይስጣችሁ። ሰጣችሁኛል ምርጥ ነገር። ሺቦ ግን እንዳላችሁ ለ40 ምናምን የሰነዘራችሁ ሺቦ ግን አንድ ሰው ይበቃው ነበረ። 3 ሰው ምናምን ሺቦ እያላችሁ እንደ ጉልበርግ ነው የተጣላችሁ የተነጋገራችሁ። አመሰግናለሁ። ወንድ ናችሁ። እኔ ሴት ነኝ። ይኸው ሴት ቱምየው ጥሩ የሰራን አገሬ ቁማር ይቅርብሽ ነው ያልኳት ነው። አገሬ ቁማር ይቅርብሽ፣ እንደዚህ አይነት ቁማር ይቅርብሽ። ጠንቅ ነው ለሀገር ነው አይደል? ለእኔ ወንድ ቢቁንጨራ ደኔ ይወጣል ያኔ ያረስ ምንድን ነው የምትጠጪው? ምን እንደወጣው ባ ኧረ ዝም ብለሽ አትሻትም። ድጊ ምን ተሰምቶሻል? የመጣሽው የሚወደኝማ አታየው። የሚወደኝማ መጥቶ ከልብ ይህንን እሱ ራሱ ቢቀደው ጠጧል። እሱ ራሱ ይዞት መጥቶ ምንም ቢያደርገኝ ቢታይ ስታይል ነው የምለው። አትሉ እወደዋለሁ፣ አምነዋለሁ። በቻለ ሰው እንደዚህ አይደረግም። የተንፈስ እስከሚያቅተኝ ቢያንስ ቅጣትሽ ሰው ላይ እንዲቸክር ቅጣትሽ ለማስተማር ተጨካክለናል፣ ወገን ተጨካክለናል። በእንደዚህ ቪው ይፈጠራል። ከባድ ነው። ያሁን ያለንበት ሙድ ማርያምን እኔ ማለት ቪው ለማግኘት እኔን ገድሎ ነው የሆነ እኔ ሰውን ገድዬ ነው። እኔ ትክክለኛ ሰው ላልሆነ ሰው ተደረባችሁ የምትጣሉ ሰዎች እኔ በጣም የሚገርሙ። በዚህ በሰለጠነ ዘመን አሁን ፍራኝ ምናምን ማንም ተፈርቶ አይኖርም። ተከብሩ እንጂ አራላይ ተከባብረን ነው ልንኖር። ስታከብረኝ አከብራለሁ፣ ወይም ደግሞ እኔ አንተን ሳከብር አንተ እኔን ታከብረኛለህ እንጂ ስላከበርኩ ልንቀኝ አይገባም። የሆነ እኔ አንደኛ ነኝ መባባሉ ይቀር። አራላይ የምሬ ነው። አውራጣ ተወግቶ ማለት ነው እዚህ ከባድ ነው። ማንም ለማንም አይሰማኝ። ከባድ ነው። ዛሬ ላይ በጀማ የሆነ ነገር ታራምዳለህ። ነገ ከነገ ወዲያ ግን አንዴ አድራሻ ከታወቀ ግን ትጎዳለህ። አንዴ ከባድ ነው። እንጃ ብቻ ምክርና ቡጢ ለሰጪው ቀላል ነው። ግን ሁለት ማንኪያ በባዶ ይቀድማል። ለእኔ ቆንጨራ ገጀራ ተስሎ የተሳለ ለእኔ አንቺ እንጠጥ ስትከረባበች ሰክቶሽ ነዋ። እግሬ ሰክቶሽ ነዋ። ይጃታ ግን ፈጣሪ ይወዳታል። አያ ግን ስለት ከባድ እኮ ሳምቦሌ ችግር ፈጥሯል። ይሄ ልጅ ትረፍ ሄዳን እኮ ምንም የምናውቀው ነገር የለም። ግን ልጁ ገገማ ነው፣ ወክ ይበላል ምናምን። ግን ከባድ ነው። ውግ አንዳንዴ ስትወጉ አይነት ቦታ አለው። የሚወጋ ቦታ ማርያምን የሚወጋ ቦታ አለው፣ የማይወጋ ውግ እኔ ልለፍ አለፍ ግን እንዳይወጋ
እንደዚህ የሚወደኝ መጥቷል። አየኝ በቃ የሚወደኝ ካየኝ የሆነ የሚወጋ ቦታ እንኳን ምረጡ ና የሆነ ብቻውን ነው የሆነ ቂጡ ላይም ቢሆን ልትወገኝ በቃ እንደዚህ አይነት ሰው ጣለኛ ሰው ነኝ። አያገኘኝም በዘመን ያን እንደዚህ አይወጋም ሰው ባዶ እጄን ያድካ አጣጣጣ ጫማ ጥፍ በማምንበት ነገር ማለት ካሬ ጫማ ወጥቶት ቢያንስ በቪዲዮ ያሳየሁት በቀኝ ላጥ ነው በግራ ከበባን ያልኩት ለመቷምሳ ለስልሳ ሰው ከእንታ እኔ ቁማሪ ቀጣር እንዲያልኩት ወንድሞቼ እግዚአብሔር ይስጣችሁስ ለእግዚአብሔር ሰጥቻለሁሽ። ፈተና ግን ከእስርም በላይ ነው፣ ከእስር በላይ ነው። ልንገራችሁ መታሰር ቀላል ነው። መተንፈስ ምን አልችልም ነው ነገ መስፈን አልችልም። ይሄን ቀርብኝ ሙዚቃውም ይቅርብኝ መኖርም ሊቀርብኝ አይደል እንጥሩ አይደለም። እኔ ምንድን ማንን ነክቼ ማንን ወድቼ ማንን አስጨንቄ ማነው የተቀበልኩት እንቷል እምሎ ነው ችግር የለም። ለምን ጉልበት አለው ብላችሁ አስባችሁ? ጉልበት የለኝም የእግዚአብሔር ነው። በገንዘብ አይደል ያሉት እኔ የለውም እንገራል ነገ የሆነ ታናሽ ወንድም ተበስቶ ምናምን ነገር እንደዚህ ስታስታምመው እንዳይቆጭ መከራ አሳድገው። ይደብራል የሆነ ነገር የምሬ ነው። ቢያንስ በእኔ ተማሩ የምሬን እኮ ታናሽ ወንድም አልኩ ታላቅየው የሚገርም ኦሪጂናል ዱርዬው ታናሹ ግን ልክ አይደለም እና ሆስፒታል የእሱ እንደዚህ ነው። የዛ ሰው ቁስል ደግሞ አይታወቅም። ያልተፈጠረ ቁስል ነው። ምን አይነት ቁስል ሰው ነው ሁሉ ይፈጠራል። ስለዚህ ወንድምን ሰው ከስሻ አላቅም እያልኳቸው ሁሉም ወንድምን እየመከርክ አሳድጉ። ብራዘሪ ደርቲ ማይንድ ያለው ሰው ከተማዋን ከመውጣት ማለት እንጠፋፋለን፣ ማርያምን እንጠፋፋለን። ከዛ በቃ ሬሽን እየበላን እንኑር። ህይወት አለን እኮ እነስራ ወንድ ነኝ አራዳ ነኝ ዱርዬ ነኝ ካልክ ገንዘብ ይዘህ ተገኝ። ገባ ገንዘብ ይዘህ ተገኝ። ድንገት ቁጭ ብለህ ኪስ ውስጥ ስለት ይዘህ ዙረ ምናምን ነገር ስለጎ ይጀብዳል። ከኛ ማይረባ ከኛ ቀሽም ከደሃ ጋር ተጣልተህ አሁን ከደሃ ጋር ተጣልተህ ምናምን አንተ ዱርዬ ነህ አራዳ ነህ ወይም ደግሞ እኮ ወንድ ነኝ ብለህ የምታስብ ከሆነ ቲታ ለቲታ በቃ ምንድን ነው እዚህ የከተማ ልጅ ሆነህ እዚህ ጋር በጀማ አንድ ሰው በጀማ እኔን እንደዚህ ስክትክትክት ኧረ አይመጣውም። ብቻ ይመቻችሁ። እኛ አልሰነዘረብኝ የለም ሁሉም ስለተያዘ ሰንዝሩብኝ። ደስ አይልም። ማርያምን ቤተሰብ የሌለው አረጋችሁት እኮ ልጁ ቤተሰብ ጓደኛ አለው ግን ማለት ነው የሆነ የከተማ ልጅ አይደላችሁም። እኔ የከተማ ልጅ አይደላችሁም። ቢያንስ ጆይ ጋር የሆነ ጥቅም ቢኖራችሁ ለጥቅም ከሆነ እንደዚህ የምትጣሉት እኮ ልክ ናችሁ። ምን ጥቅም ከጆይ ጋር ጣልታችሁ ምንድነው? የሆነ ላይፍን ትቀይሯለህ ወይ? ጆይ ጋር ተጣልተህ ወንድ ትባላለህ። ከጆይ ጋር ተጣልተህ ወንድ ሼቦው እያለ ጆይ እኮ የሚናገረው እኮ በቃ የሆነ የሚሳደቡትን ሰዎች ነው የሚናገረው። ሳይሳደብ ሳሰርበው አይንቆጫቆጭም። ጆይ አይናገርም። ስትሰርበው ግን ይሰርባል። በቃ ሰነቀው ይነቃል። ጆይ ታራሚ ነው እኮ ታረሙ ታራሚ ነው። 6 ዓመት ያላመክሩ ታዝሪ ገባ። ስለዚህ ዝም ብሎ ችልችል የሚል ሰው አይደለም። ገባ። ጆይ ሼባ ነው እንደዚህ አንተም ነገ ታረጃለህ። ተምሬያለሁ ትምህርት እንደሆነ ግን ነገ አንተም ቢሆን ታረጃለህ። ሰው እንደዚህ አስጨንቄ አላውቅም። በኢዲ ጎራ ምናምን ለብ አደርጋለሁ። ያልፋል ይደብራል። ኪራቹ ወይ ብራዘሪ እንዴት አመሽ? ቴንክ ዩ አመሰግናለሁ። መጣን መጣን። እስቲል ኪር እዚህ ካፌ ነው ያለነው። እኔ ወይ ካፌ ይሄ ምድር ባለው ማለት ነው። ምድር ላይ ያለው ካፌ ደግሞ ሰውን ጌንግስተር የምትሉት ከሆነ በሉትሽ የሚሰራ ሰው ከሚሰራ ሰው ጋር ጌንግስተር እንድትሉኝ አልፈልግም። በዘመን
ይቅርብን ቁማር፣ ይቅርብን ሚኒስተርነት፣ ይቅርብን እንዋደድ እያልኩ ያለው ሰው ነው። እንዳይገርማችሁ እንኳን ትውጋ ተገዳደል ምናምን አገሬን ባስታድርግ ደስ ይለኛል። እንኳን አዲስ አበባ ላይ ስራ ሳይኖረን እየኖርን ስራ ሳይኖረን ነው የምንኖሩ። በአስማት የሸገር ልጅ ምን የለውም ሽልማት ፈንጂ ተረግጦ ነው ላይ በአስማት ነው እየኖርን ያሉ። በየትኛውም ደሞዝ አለ ያኔ ስሰራ አላበረታታኝም፣ ግን አንተ የሸገር ልጅ ነኝ ብለህ ታወራለህ። ጆዬ ሲሰራ አላበረታተውም። ከጆዬ ጋር ተጣልተህ ወንድ ነኝ ትላለህ። ደስ አይልም ነው ማለት ይሄ የከሊል ጀግና ያስብል ከጆዬ ጋር ሰው መጥቻ አይደለም ግን ደስ አይልም። ዱርዬ ነኝ ጀግና ነኝ ካልክ ገንዘብ አትም፣ ገንዘብን አትም፣ ቤተሰብን እርዳ። በቃ እንዴ ጀግና ነኝ ዱርዬ ነኝ ካልክ ቦሱን በቃ ቤተሰብን ገንዘብን ያዝ። ስለተደባደብ ልከበር ልፈራ ተይ። ጎልያድን በጠጠር ነው ያራዳልሽ 6-7 ስለት እኔ ላይ ይሰነዘራል። ከባድ በጣም ነው ማዝነው። ግን እግዚአብሔር ይስጣችሁ ስለገደላችሁ አመሰግናለሁ። ገለሲ በዘመኔ ሰው ከስሼ አላውቅም። ከስሼ አላውቅም። ጆዬ ከሱ ያውቃል ካሏት እቺም ከሱ አያውቅም በሏቸው። ባልኖር እንኳን በህይወት ነው የምሬን እኮ እኔ እኮ ደብሮኝ እኮ ነው እስቲ እንደዚህ የሌለ ተበሳስቷል እኮ ሰው ብዙ ነገር ነው። ግን ነገ ወንድም ታናሽ ወንድም የሆነ ነገር ሲሆን እንዳይቆጨ ካሁኑ መከረ የማታሳድጉ ከሆነ ማለት ነው የምሬን ብዙ ነገር ነው የደረሰው። በዚህ ጋር ምናምን ንፋስ ሳምቦ ላይ ገብቶ ምናምን ንፋስ እየወጡለት ሳምቦ ተነክቷል። ገባ እዚህ እኔ ትገርሙኛላችሁ። የከተማ ልጅ ናችሁ። ወንድ ነኝ ካልክ ለምን ወታደርነት አግባ? ወንድ ነኝ ብለህ የምታስብ ለምን ለሀገር አትዋጋ? ተበላሸ ነገር አለ ብታይ። ወንድ ነኝ ብለህ የምታስብ ከሆነ ግንባር በቃ ወንድነትን ፊት አድርጎ እዚህ ሄደህ ምን ሆነ ነው ከድሃ ጋር የተበላሸ ነገር አለ መሰለኝ። አንድ አያመኝ ደግሞ ስንንቀሳቀስ አበላሽቼዋለሁ። ምንድን ነው አይተነፍስም? አዎ ይኸው መጣ። አበላሽቼዋለሁ እየሰራ አንዴ ተንፍስ። በአፍንጫ ስትናፈጥ ይኸውልህ በዛ የተነፍስ ልክ ነው። የለኛል እኮ የለውም እኮ ጋባ የለውም እኮ ከእናቴ ልጅ እግዚአብሔር ስለሚወደኝ እኮ በዶሮ ሲጀመር ሞች አሉ። ምን እንደሆነ ተሻሻው ኃላፊ ነው የምድር ህይወት እኮ ኃላፊ ነው። ኧረ 100 ዓመት ላይ ሞላ ህይወት እንደባደባለን። ጆዬ እንደዚህ ነው ሙዚቃ ሰርቶ ከሀገር ሀገር እየዞረ ቢሰራ ምን ችግር አለ? ጆዬ እኮ ጓገጭ ሲል ያየው እኮ እንጀራ መንገዱ ላይ አፍሪካ ዳንስ ሳልሳ ዳንስ ደንሰበት የት ይስራል አላሰራላችሁት? በቃ እንደዚህ በቃ እናንተም እየመከራችሁ በእርግጥ ሲሳደብ እኔ አሁን ጆዬ ትሳደባለች እና እናት እንዴት ሆና እንትላለች መሮት ነው የምሬ ነው። በእንጀራ ገመዱ ላይ ብዙ ሰው መጥቶበት ነው። ለምን የእሱን እንጀራ ገመድ ላይ ሰው መጥቶ እንደፈለገ ሲሆን የሚያስቆምለት ሰው ስላጣ በቃ እኔ ግን ዋጥ አድርጌው ነው በውስጤ ያዝ አድርጌው ነው ገባ በውስጤ ያዝ አድርጌው ያረዳል። እሱ ደግሞ ዝም ብሎ በቃ ተስፋ ቆረጠ። እኔም እኮ ተስፋ ቆርጫለሁ። ቺኳ በህይወቴ ባትኖር ማርያም ቺኳ ስላለች ነው በቃ ተስፋ ያልቆረኩት። ለምን ተስፋ ከቆረኩ እሷም ዞር በቃ ከጎኔ ትጠፋለች ገባ። ስለዚህ እሷ ስላለች እኔ ተስፋ አልቆረኩም። እሱ ግን ከጎኑ ማንም ሰው የለም። ስለዚህ እኔ 6-7 ስለዚህ ሰነዘር አመሰግናለሁ። 8-9 ብትሆን እንኳን ጫማ ጥፍ ውስጥ ተንተም ብሏል። በቃ ሳምቦ ጋር ተነክቷል። ከሳምቦ ትንፋሽ ንፋስ ገብቶበታል በሰውነቱ እና ንፋስ ደግሞ መውጣት አለበት። በገንዘብ አይደን ያለሁት ህይወት አብቅታለች። ድንገር የበሬን እኮ ግን ታናናችሁ ወንድሞቻችሁ ምከሯችሁ። በቃ ደርቲ ማይንድ ያለው ገባ ቢያንስ ለገንዘብ ይጣላ። ጆዬ ጋር ገንዘብ ካለው የሆነ ገንዘብ የሚያገኝበት መንገድ ከሆነ ይደባደበው መጡ። ማርያምን ያለ ምንም ሳይ አትመቸኝም በሚል ተልካሻ ምክንያት የሚፈጠር ጸብ ከባድ ነው። አላ ሳይ አትመቸኝም ብለህ ማረሚያ ቤት ስንዱ እንዴት ነው የምታፈጠው? እንዴት ነው የምትራመደው? አሬ የድሮ ጸብ ነው እንዴ የምሬን እኮ ማረሚያ ቤት ስንት ታራሚ አለ። ስንት ነገር አድርጎ ነው እነሱ የሚገቡት ገባ። ግን እዚህ አንተ ሳይ አትመቸኝም በሚል ጸቤት እንደዚህ አይነት ክስ ቻርጅ ይዘህ መግባት ኧረ
ኧረ ተው ወገኔ ብራዘሪ ተው እንዴ። ከተማዋ ጠባብ ነች። ወንድ ነኝ መደባደብ ፈልጋለሁ ከምትል ከሆነ ደግሞ ዝመት። ወንድነትን መወከፈል እስቲ ዝመት አንተ። እዚህ ጋር ከደሃ ጋር መተህ ምናምን ነገር እኔ ወንድ ነኝ አትበሉ። ለመኖር ነገ በታናሽ ወንድም አስቡ፣ በታናሽ ወንድም አስቡ። ማርያምን እንደዚህ ዳር አንድ ሙዚቃ ሸጠሽ ሀብታም መስለሻል? ትምህርት ስለሆነ እኮ ነው የተሸጠው። ውሽጢ ተቦሻሸት ቢሆን ኖሮ እኮ አይሸጥም ነበር። እውነቴን ነው የምልህ። ቁማር ይቀር አገርን ጋር አራዳ ልጆች ይኑሩ እንፋገር አብረን እንብላ ነው ያልኩት። እውነት አመሰግናለሁ። እንደዚህ ያደረጋችሁኝ ሰዎች አመሰግናለሁ። ተንፋሽን ያሳጣችሁ ቢያንስ ትንሽ እንኳን እድሜ ብኖር ሼባው እያላችሁ ትሰነዝራላችሁ። ቢያንስ ትንሽ ቀድሜያችሁ እንደምሞት ታውቃላችሁ። ለእኔ እንደዚህ አይደረግም። አመሰግናለሁ። ሼቦ ማርያም ተገርሙኛል። እኔ በጣም ሼቦ እሱ ፈልጎት ነው እንዴ ሼባ የሆኑ ትልቅ ሰው ነው እንጂ ይጫንታ በጣም ትልቅ ለመሆን ነው ስኖርም የነበረው የተወደድኩት እኩያችሁ አደረጋችሁት። ማርያምን በጣም የሚያሳፍር። እኔ ግን የከተማ ልጅ ከሆናችሁ እናንተ በጣም ነው የምትስቀኝ። ፈንደቱ ፍንዳታ የተባለ እግዚአብሔር የከተማ ልጅ አይደላችሁም። እንደዚህ አይነት ምቀኝነት እንደ ዘረኝነትም የሆነ ነገር እኔ አልገባኝም። እኔ ምን የፈጠራችሁ እንደሆነ አልገባኝም። ስንት አይነት ጓደኛ ነው ያለው። አባት ምንድን ነው እንኳን ብዬ አላውቅም። እናት ምንድን ነች ብዬ አላውቅም። የተለያየ ኑሮ አብሬ መኖር ነው ከማንም ጋር። እኔ ምን እንደሆንኩ ጠፍቶብኛል ነው የምልህ። አባቴ ጆዬ እኮ ኦሪጂናል ሰው ስለሆነ በየትኛው ሰፈር ይገባል ይወጣል። እንጀራ ፍለጋ ነው እናንተ ሰፈር የሚመጣው እንጂ ሊደባደብ አይደለም። እንጀራ ፍለጋ ነው። አንተም ነገ አሁን እኮ እናትና አባት ቁርስ ምሳ እራት እያቀረቡልህ ነው። ጠግበህ አንተ የምትደባደቡ እንጀራ ፍለጋ ከቤት አትወጣም። ለምን እንጀራው 4 ጊዜ ቤት ይቀርብላል። ገባ ግን እንጀራ ፍለጋ ነገ ከነገ ወዲያ እናትና አባትን ያጣሳት ማለት ነው። እንጀራ ፍለጋ የት ሰፈር ሄደህ እንደምታገኝ እናየዋለን። በጣም ያመኝ እስቲ ስንራመድ ይዘጋል ብሎኛል። ቆይ እላይ ጋር ነው መስጊዱ እዚህ ጋር እግዚአብሔር ሰው እንደያገጣ አልፏል። ሰው ማስተማር ነው ስሬ። ቲቸር ለመሆን ነው ፈልጉኝ ማለትም እኔም እኮ ከትንሽ ካለችኝ እውቀት ነው እዚህ ጋር በለዋት እንጀራ ነው እንጂ ደደት ከተማዋ እንደዚህ አይነት ሰው ሞላት። አመሰግናለሁ። እግዚአብሔር ይስጣችሁ። እኔ ታናሽ ወንድሜ እንደ ቆንጥጬ ነው የማሳድገው ያለ ገንዘብ ይሁን ያለ ምንም ጥቅም። እኔ ከአንድ ሰው ጋር ተጣልቶ ባገኘው ማለት ነው እኔ ለምን ተጣላ አይደለም የምለው መጀመሪያ ብራዘሪን ነው የማንከባልለው። ከዛ በኋላ ነው እዛ ሰው ጋር የሚሄደው ያለ ምክንያት አልኩ። አንድ ነፍ 8 ቤተሰብ አለ። 8 ቤተሰብ ውስጥ አንድ ሰው አልኩ ከሰው ጋር ሲጣላ ወፍ ከሰው ጋር ሊጣላ አይችልም። መክሬ ነው የማሳድጋችሁ መክሬ። እናንተም ወንድሞቻችሁን መከሯቸው። ገባ ብራዘሪ ኪሯ ብራዘሪ ያራዳ ሁሉ መልካም አሉልሽ። ኪሯ ዳይብላይት ሽንዋቀቻሽ እና ወንድሞቻችሁን ምከሩ፣ ብራዘሮች ምከሯቸው። እንደዚህ ምን ጥቅም አሁን ማን ነው ዋንጫ ማርያምን ከጆዬን እኔ ነኝ ወጉት ብለህ ወንድ ለመባል እንዳትሞክር ብራዘሪ። እኔ ነኝ ወጉት ብለህ ነገር የሆነ ነገር አውርተህ ወንድ ተሞተበት ይሆናል። ራስን ጸጥ አድርገህ ዋጠው በቃ። ወጊና ዝም በል በቃ። ወጋዋ ላለመተውቅ ሞክር። እፈምስበታለሁ በእንደዚህ አይነት መልኩ ብለህ እንደ ቡራቡድ ሌላ የወጋ ቢረስ ይወጋ ይረሳል። ስለዚህ
አንተ እንደዚህ ነው ያደረገው። እሱ ደግሞ ሲያገኝ ምን ሊያደርግ እንደሚችል አታውቁም። ገባ አንተ አስበህበት ነው እንደዚህ ያደረገው። እሱ ደግሞ አስበህበት ሲመጣ አይተውቅም። ገባ ብራዘር። እና እንደዚህ ደርቲ ማይንድ እንዳላችሁ ሰዎች ራሳችሁን አርሙ። ኧረ ተው። አንዴ ኖረን ሳንጠቅም ለእናት ለአባታችን ውዴ እየተባላን እንኖር። ወንድ አያስብልም። የሚሰራ ሰው አበረታቱ ከቻላችሁ። ከክፍለ ሀገር በርታ ጠንክር እያሉት እንዴ ኑሯችሁ እናንተ ቤቱ ጋር ነው፣ በዛ ጋር ነው አጃንተና ቤቱ ጋር ነው። ልክ ነሽ አክብር ግራ ገባ። እስቲ ደግሞ ሳምቦ ላይ ታውቃለህ፣ ሳምቦ ተረግቷል። አሁን ጁጂ ትልቅ ሆኖ እኔ ደግሞ ትንሽዬ ልጅ ነኝ። የገባ ልጁ ነኝ። ልጁ ጁጂ እኔን ያደርሰኝ ገና ሪስፔክት አለኝ። ገባ የሆነ አቅም አለኝ እኮ ከሱ የተሻለ ጉልበት አለኝ ምናምን፣ ግን አከብሯለሁ። ጁጂ ቢናገረኝም ታላቅ ነው። ምንም ነገር ጋር ወይ በዚህ ጋር አረ እንደዚህ በዛ ጋር